በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ የታላቁ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ እንደየማዕረጋችሁ በደመ ክርስቶስ የተዋጃችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አመሻችሁ፣ እንደምን ዋላችሁ። የጠበቀን ለዚህ ያደረሰን ሁሉን ቻይ ሆነው አምላካችን እግዚአብሔር ክብርና ምስጋና ለሱ ይግባው። ይህንን ጊዜ የሰጠን አባቶቻችንን ቅዱሳንን የመራበት የባረከበት የቃሉን ማዕድ እንድንቋደስ ፈቃዱ ስለሆነልን እንደዚሁ የአባቶቻችን የነቢያትን ጉባኤ የሐዋርያትን ጉባኤ እንደባረከ ሁሉ ጉባኤያችንን እንዲባርክልን ምንሰማውም ቃል ሕይወት እንዲሆነን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የእመቤታችን የቅድስት ድንግል ማርያም ቅዱሳን ሁሉ በረከትና ረድኤት ከሁላችን ጋር ይሆን። እንኳን ለጾመ ነነዌ ያደረሳችሁ። ሱባኤ ሁል ጊዜም ከእግዚአብሔር ጋር ልዩ ግንኙነት የምናደርግበት ስለሆነ ለእኛ ልዩ ጊዜ ነው፣ የቅድስና ጊዜ ነው። አጋጣሚ ባለችን ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው የቅድስና ሕይወት ነው። ስለ ቅድስና ሕይወት በአጭሩ እንመለከታለን። እግዚአብሔር ዓይነ ልቡናችንን ያብራልን። ከመጽሐፍ ቅዱስ ክፍል መነሻ የምናደርገው በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ የሚገኘውን ቃል ይሆናል። ርዕሳችን በኑሯችሁ ሁሉ ቅዱሳን ሁኑ፣ በኑሯችሁ ሁሉ ቅዱሳን ሁኑ። በቁጥሩ ላይ የተቀመጠው ሙሉ ቃል ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ ቅዱሳን ሁኑ። እስቲ ከኔ ጋር አንድ ጊዜ እንደዚህ እንበል። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ስለ ቅድስና ብዙውን ጊዜ አንደፍርም። ስለ ቅድስና ብዙ ሰባኪዎች አይሰብኩም፣ ደራሲዎች አይደርሱም፣ ጸሐፊዎች አይጽፉም፣ ተናጋሪዎችም አያበዙም። ምክንያቱም ቅድስና አስፈሪ ነገር ነው። ከምንኖረው ሕይወት ካለንበት ሁኔታ ከማንነታችን ስንነሳ አንደፍረው። እሱ በባህሪው ብቻውን ቅዱስ የሆነ እግዚአብሔር ነው። ነገር ግን ዛሬ የቅዱሱ ልጆች ይሆን እኛ ቅዱሳን የምንባልበትን ምስጢር ቅዱሳት መጻሕፍት እንዲያስተምሩን ነው የቅድስና ሕይወትን የምንመለከተው። ቅዱስ የሆነው እሱ እግዚአብሔር እኔ ቅዱስ እንደሆንኩኝ እናንተ ደግሞ ቅዱሳን ሁኑ። የቅዱሱ ልጆች ቅዱሳን ናቸውና ቅዱሱን ለማመስገን፣ ቅዱሱን ለማምለክ፣ ለቅዱሱ መስዋዕት ለማቅረብ ቅድስና የግድ አስፈላጊ ስለሆነ ሐዋርያው ደግሞ በኑሯችሁ ሁሉ አለ፣ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሮ ባካሄዳችሁ፣ ባነጋገራችሁ፣ ባላችሁ ነገር ሁሉ በቤተ ክርስቲያን ጽረ ግቢም እያላችሁ፣ በቤታችሁም እያላችሁ፣ በስራ ገበታችሁ እያላችሁ፣ በገበያም እያላችሁ፣ ብቻችሁም እያላችሁ፣ ከሌሎችም ጋር ስትሆኑ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የእሱ ፈቃድ ይሆንልን። ቅድስና የእግዚአብሔር ባህሪ ነው፣ የእሱ ባህሪ ነው። ለቅዱሳን ግን የጸጋ ነው። ቅድስና ማለትም
ቀደሰ፣ ለየ፣ አከበረ፣ አመሰገነ። ቅድስና ቅዱስ፣ ልዩ፣ ንዑድ፣ ክቡር ማለት ነው። ምስጉን ማለት ነው። ስለ ቅድስና ሕይወት ስናወራ የተለየ ሕይወት፣ የተመሰገነ ሕይወት፣ የከበረ ሕይወት፣ ልዩ የሆነ ሕይወት፣ በምድር ላይ ሰዎች ከሚኖሩት የተለየ ሕይወት፣ ሰዎች ከሚለማመዱት የተለየ ሕይወት ማለት ነው። እግዚአብሔር ይግለጽልን። ቅድስና ማለት የከበረ፣ የተመሰገነ፣ የተለየ ማለት ነው። ቅዱሳት መጻሕፍት እንደሚያስተምሩን እንግዲህ የተለየ ከሆነ ከማን ነው የሚለየው? የተመሰገነ ከሆነ በምንድን ነው ምስጉን የሚሆነው? የከበረ ከሆነ ክብሩ፣ የክብሩ ምንጭ ምንድን ነው የሚለውን በብሉያትም በሐዲሳትም ያለውን እንመለከታለን። በመጀመሪያ በብሉይ ኪዳን ዘመን ያ ሕዝብ እግዚአብሔር የተባለው ሕዝብ ቅዱስ ተብሏል። እንዴት ነው ቅዱስ የተባለው? እግዚአብሔር ቅዱስ ብሎ የጠራበትን፣ እስራኤል ዘሥጋ የተጠራበትን፣ ልዩ ነህ የተባለበትን ቃል እንደዚህ እናነባለን። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ ይላል ኦሪት ዘዳግም ምዕራፍ 7 ቁጥር 6። ይህንንም አብረን እንለዋለን። ቅዱስ የእግዚአብሔር ቃል ነውና በአንደበታችን ሲነገር፣ በአንደበታችን ሲወጣ ቀድሶን ባርኮን ስለሚያልፍ ከኔ ቀጥላችሁ ለአምላክህ ለእግዚአብሔር በሉ። አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ። እንግዲህ በወንድ አንቀጽ ሲነገር ወደ እናቶቻችን መለስ ስንል አንቺ ማለት እንችላለን። እንደ አጠቃላይም ደግሞ እናንተ አምላካችሁ እግዚአብሔር የጠራችሁ ቅዱስ ሕዝብ ልትሆኑለት ነው፣ የተለየ ወገን ልትሆኑለት ነው ተብሎ ያ ሕዝብ ተነገረው። ያ ሕዝብ በእውነት በኑሮው ቅዱስ ሆኖ አይደለም። ሲወድቅ ሲነሳ ነበረና፣ ሲበድለውም ነበረና፣ ሲርቀውም ነበረና፣ ሲቀጣም ነበረና። ነገር ግን አሁን ጠሪው ማን ነው? ቅዱስ እግዚአብሔር ነው። ቅዱስ እግዚአብሔር አንተ ከምድር ከሚኖሩት የተለየ ነህ ይለዋል። ምክንያቱም አምላክ ያለው ነውና፣ አምላክ ያለው ምስጉን ነው ተብሎ እንደተጻፈ። ልዩ ነህ ይለዋል። ልዩ የሆነውን አምላክ የሚያመልክ የሚከተል ሕዝብ ነውና፣ ሃይማኖት ያለው ሕዝብ ነውና፣ እምነት ያለው ሕዝብ ነውና ልዩ ነህ ይለዋል። ግን የመረጠ የጠራህ ማን ነው ይለዋል? እግዚአብሔር ነው ይለዋል። ሕዝቡን እንደዚህ ከጠራ በኋላ ሕዝቡን የሚያገለግሉ በሕዝቡና በእግዚአብሔር መካከል ያሉትን ካህናት ሌዋውያንን ደግሞ የሚገርም ነገር ነው። ምን ይላል? ወገብሩ ቆጽለ ወርቅ ፍሉጠ ወርቅ ንጹሕ ወጸሐፉ ላዕሌሁ መጽሐፈ ቅርጸት በጸሐፈ በቅርጸተ ማኅተም ቅዱስ ለእግዚአብሔር። ካህናት በእጃቸው የሚያደርጉት አለ፣ የሚያጠልቁት አለ፣ አክሊል አለ። በአክሊላቸው ላይ ቅድስና ለእግዚአብሔር የሚለውን ከንጹሕ ወርቅ ቀምመው እንደ ማኅተም አትመው በግንባራቸው ላይ አደረጉላቸው። ቅድስና ለማን አላችሁ እንዴ? ዳና መሻችሁ ከቃሉ ጋር ናቸው አይደል? ቅድስና ለማን? ለእግዚአብሔር የሚል አዋጅ። እያንዳንዱ ያ ሌዋዊ ካህኑ በእግዚአብሔር ቤተ መቅደስ ሲያገለግል የተደረገው አክሊል ምን ይላል? ቅድስና ለእግዚአብሔር። እንዲህ አድርጎ ያውጁ ነበረ። በቅድሚያ እግዚአብሔር ከነሱ የሚፈልገው በሕዝቡና በእግዚአብሔር መካከል መለየት ግድ ነበረ። እነሱ በክህነት ተለይተዋል። እነሱ ርስት አልተሰጣቸውም። ርስታቸው እግዚአብሔር ነበረ።
ከእግዚአብሔር የሚመጣው ነገር ብቻ ይጠቀሙ ነበረ፣ የተለዩ ነበሩ። ስለዚህ እንደገና ደግሞ ሕዝቡ ራሱን ለእግዚአብሔር የለየ እንዲሆን የእግዚአብሔርን ቅድስና ከምንም በላይ ሕዝቡ እንዲረዳ ስለፈለገ ቅድስና ለእግዚአብሔር የሚል አዋጅ በማኅተም መልክ በአክሊላቸው ላይ አተመ። ምክንያቱም እግዚአብሔር ቅዱስ ነውና ነው። እግዚአብሔር ስሙ ቅዱስ ነው ተብሎ ታወጀ። ኢሳይያስ 57 ከቁጥር 15፣ ሉቃስ ወንጌል ምዕራፍ 1 ከቁጥር 49። እግዚአብሔር ቅዱስ ነውና እሱ የሚመሰገንባቸው ዕለታትም ቅዱሳን ተባሉ። የመጀመሪያው እሱ ያረፈባት ለረፍት የሰጠ ዕለተ ሰንበት ቅድስት ተባለች። ቅድስት ተባለች እግዚአብሔር የሰራት ስለሆነች። ዛቲ ዕለትን ተገብረ እግዚአብሔር ንትበሳ ወነታሐሰይ ባቲ፣ እግዚአብሔር የሰራት መስዋዕት ይሰዋባት ዘንድ ምስጋና ይቀርብባት ዘንድ ሕዝቡ ከአምላኩ ጋር ይገናኝባት ዘንድ ይዘምርባት ዘንድ የተለየች ናትና ማን ሰራት አሉ? እግዚአብሔር ሰራት አሉ። ስለዚህ እንደሰትበታለን፣ ሐሴት እናደርግባታለን። ቅዱሱ እግዚአብሔር እሱ የሚመሰገንበት ዕለታትም ቅዱሳን ናቸው። እግዚአብሔር የሚመሰገንባቸው ቦታዎችም ቅዱሳን ተባሉ። የተቀደሱ ስፍራ፣ የተቀደሱ ቦታዎች ተባሉ። ይሄንን የመጀመሪያውን እግዚአብሔር እሱ ራሱ ሲናገር እንሰማዋለን። ፍትሐ አሳእንከ እምገርከ እስመ መካን እንተ አንተ ትቀውም ባቲ ምድር ቅድስት ኢቲ፣ አንተ የቆምክባት ምድር ቅዱሱ እግዚአብሔር የሚመሰገንባት አሁን አንተን የሚያነጋግርባት የተቀደሰች ቦታ ናትና ጫማህን አውልቅ ያለው የመጀመሪያው እሱ እግዚአብሔር ነው። እሱ የሚመሰገንበት ቅዱስ ነው። ምዕመናን ወገኖቼ አሁን የት ነው ያለነው? የት ነው ያለነው? በቅጽረ ቤተ ክርስቲያን አይደለም፣ በተቀደሰችው ስፍራ ነው ያለን። ቅዱሱ ስፍራ ላይ ነን ያለነው። ምክንያቱም ይሄኛው የተለየ ነው። ያ እግዚአብሔር ስለተገለጠበት፣ ያ ደብረ ሲና እግዚአብሔር ስለተገለጠበት፣ ቃል ስለተናገረበት፣ ቅዱሱን ነገር ስለሰጠበት ቅዱስ ስፍራ ተባለ። ይሄ ደግሞ በአዲስ ኪዳን የጌታ ሥጋ የሚቆረስበት ደመ ክርስቶስ የሚፈስበት በአዲስ ኪዳን እግዚአብሔር የሚመለክበት ቅድስት ቤተ ክርስቲያን ናት። በዚህ ስፍራ መገኘት፣ በዚህ ስፍራ ተቀምጦ እግዚአብሔርን መስማት፣ መባረክ እንደ ቀላል ነገር እንዳይመስላችሁ። ክብርና ምስጋና ለመድኃኔዓለም ይሁን። የሰበሰበን ያከበረን ከኛ ሳይሆን ከሱ የተነሳ ያከበረን አምላካችን ይክበር ይመስገን። በቅድስናው ስፍራ ለእግዚአብሔር ስገዱ ተባለ። ቦታዎቹ፣ ቀናቱ የተቀደሱ ናቸው። ለምን? ቅዱሱ እግዚአብሔር ስለሚገለጥባቸው። ይሄ ብቻ አይደለም፣ የሚቀርበው መስዋዕት ቅዱስ ተባለ። የእህል መስዋዕት፣ የእንስሳት መስዋዕት የትኛውም ይሁን ለእግዚአብሔር የሚቀርብ የኃጢአት መሰሰሪያ ሆኖ የሚቀርብ ለክብሩ የሚቀርብ ሁሉ ቅዱስ ተባለ። ለማን ስለሚቀርብ? ለቅዱሱ እግዚአብሔር ስለሚቀርብ ቅዱስ ተባለ። መሰዊያው ራሱ ቅዱስ እንዲሆን እንደዚህ ይላል፣ መሰዊያውን ታነጸዋለህ አለ። ቅዱስም ይሆን ዘንድ ትቀበዋለህ ይላል። አሮንን ትቀበዋለህ። ምክንያቱም ቅዱሱ እግዚአብሔር መስዋዕቱን የሚቀበልበት የሚከብርበት ስለሆነ። ኦሪት ዘጸአት ምዕራፍ 29 ቁጥር 36። ወርቅ ብር ሁሉ ለእግዚአብሔር ስጦታ የሚቀርበው በብሉይ ኪዳን ለእግዚአብሔር የተቀደሰ ካህኑ ተቀብሎ የእግዚአብሔር ነው ብሎ ካወጀ በኋላ ወደ እግዚአብሔር ቤት ከገባ በኋላ የተቀደሰ ነው። በነገራችን በአዲስ ኪዳንም የምታመጡት ዕጣን ቢሆን፣ ጧፍ ቢሆን፣ ብር ቢሆን፣ ወርቅ ቢሆን፣ የትኛውም ማቴሪያል ቢሆን ይህ የእግዚአብሔር ነው ብላችሁ ከሰየማችሁ በኋላ አባቶች ባርከው ካስገቡ በኋላ እሱ ነገር ምንድን ነው? ቅዱስ ነው። ቅዱስ ነው። ለዚህ ነው ነዋየ ቅድሳት
እንላለን። የተቀደሱ ዕቃዎች፣ የተቀደሱ ነገሮች እንላለን። ለምን? ለቅዱሱ እግዚአብሔር የቀረቡ ስለሆነ ነው። እንግዲህ በዚህ መልክ በብሉይ ኪዳን ለቅዱስ እግዚአብሔር የሚገባው ቅዱስ ነው ብለው ቅድስናውን እያወጁ እየተናገሩ ነበር። ይሁን እንጂ በዛ ዘመን ሰዎች ከራሳቸው ሊያወርዱ የማይችሉት ሸክም ነበረ። የኃጢአት ሸክም ነበረ። የበደል ሸክም ነበረ። ነቢያቱ ሁሉ ያንን እያወጁ ይጮሁ ነበረ። እግዚአብሔር ክንዱን እንዲልክላቸው ይማጸኑ ነበረ። እነሆ ቅድስናውን አወጅን፣ መስዋዕቱንም ሰዋን፣ ጸሎትም አቀረብን። ነገር ግን ጸሎታችን ቅድመ እግዚአብሔር አልደረሰም፣ ከደመና በታች ሆነ፣ ጽድቃችንም የመርገም ጨርቅ ሆነብን ብለው ጮሁ። ለምን? ለሰዎች የሚቻል ነገር አልነበረም። ቅድስና የሚያውጀውም የሚታወጅለትም ተከሳሽ ነበረ፣ ወንጀለኛ ነበረ። ካህኑም ሕዝቡም ከዛ ያመለጡ አልነበረም። የነቢያቱ የዘመናት ምኞት፣ የዘመናት እንባ፣ የዘመናት ጩኸት ያ ሸክም እንዲወገድላቸው ነበረ። ሸክሙ የኃጢአት በደል ነው ወገኖች። ሰው ክቡር ነውና ለሰው ዋስ ሆኖ ሰውን ነፃ የሚያደርግ ነገር በምድር ላይ አልተገኘም። አይደለም በምድር ላይ በሰማይም አልተገኘም። መላእክትም ያንን ሊያደርጉ አይችሉም። መላእክት ለሰው ሊሞቱ አይችሉም፣ ሞት አይስማማቸውምና። ስለዚህ እግዚአብሔር ለኃጢአት የተሸጠውን ከኃጢአት በታች የሆነውን ለመነሳት አቅም ያጣውን ሰባራውን ሰው አየ፣ በፍቅር ተመለከተ፣ ወደደ፣ አንድያ ልጁን ሰጠ። የእግዚአብሔር ልጅ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔ ዓለም እኛን ሰው ለማድረግ ሰው ሆኖ መጣ። በእኛ ሁኔታ ተገለጠ። በአጭር ቁመት በጠባብ ደረት ተወስኖ ከኃጢአት በስተቀር ሁሉም በማድረግ እንደኛ ሆነና የእኛን ኃጢአት ተሸክሞ በቀራንዮ መስቀል ላይ በዋለ ጊዜ ያ በደላችን ከኛ ወደቀ። ያንን በደላችን ሰረዘልን። ቅዱስ የሚለውን ነገር አጸደቀ። የቅዱሱ ልጆች ቅዱሳን እንድንሆንም በደሙ ዋጀን፣ በደሙ አከበረን። ክብርና ምስጋና ለመድኃኔዓለም። ቅዱሳን የተባለው በእኛ ስራ አይደለም፣ በእኛ ስራ አይደለም። የቅድስና ሕይወት ጥረትን ይጠይቃል፣ ሂደት ነው። ነገር ግን የመጀመሪያው ሰዎች እንዲቀደሱ የቅድስናን ሕይወት እንዲኖሩ በሩን የከፈተው መድኃኔዓለም ነው። ይቀደሱ ዘንድም በሩን የከፈተው መድኃኔዓለም ነው። ቀድሶሙ አባ በጽድቅከ እስመ ጽድቅ ውእቱ ቃልከ። አባት ሆይ ቀድሳችሁ ቃልህ እውነት ነውና በእውነትህ ቀድሳቸው ብሎ ስለኛ ቅድስናችን የጸለየ፣ ስለ ቅድስናችን ራሱን የሰዋ መስዋዕት የሆነልን በሩን የከፈተ መድኃኔዓለም ክርስቶስ ነው። እሱ በከፈተው በር የቀደሙት አባቶቻችን የቅድስናን ሕይወት ኖሩ፣ ተለማመዱት። የቅድስናን ሕይወት በመኖር ርኩሰትን ኮነኑ። የረከሰችውን ዓለም ናቁ፣ ዓለምን ገዙ። ዓለምንና የዓለምን ነገር ሁሉ አሸነፉ። ያሸነፉበት ምስጢር ግን የክርስቶስ ደም ነው። የደሙ ኃይል ጋረዳቸው፣ የደሙ ኃይል መራቸው፣ የደሙ ኃይል አገዛቸው። እኛንም ያግዘን ዘንድ ቅዱስ ፈቃዱ ይሆንልን። እንዲህ ተብሎ ተጻፈ በአዲስ ኪዳን፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ያለ ቃል ነው። እናስተውል። እንደዛኛው ሕዝብ አይደለም። ይሄኛው ሌላ ኪዳን ነው። የብሉይ ኪዳን የተመሰረተው ያ ኪዳን በበግ በግደር በእንስሳት ደም ነበረ። ያ የቆየው ጥንታዊው ኪዳን በእግዚአብሔርና በሕዝቡ መካከል የነበረው ውልና ስምምነት በእንስሳት ደም ላይ የተመሰረተ ነበር። ያ ኪዳን ገና ሕዝቡ በጨለማ ጥላ ስር እያለ ነበረ። ያ ኪዳን ገና ሕዝቡ ከበደሉ ሳይላቀቅ
እስረኛ በሆነበት ምርኮኛ በሆነበት ሁኔታ ነበረ። የአዲስ ኪዳን ግን እንደዚህ አይደለም። የአዲስ ኪዳን ውልና ስምምነቱ የጸናው ሕያው በሚሆነው በክርስቶስ ደም ነው። ኃጢአታችን ከተፋቀልን በኋላ ከተሰረዘልን በኋላ ከባርነት ወደ ልጅነት ከተሸጋገርን በኋላ የሥላሴ ልጅነትን አግኝተን ሰማያዊ ዜግነትን ተቀዳይተን የመንግስቱ የክብሩ ወራሾች የሚለውን ተስፋ ከተቀበልን በኋላ ምን ተብሎ ተጻፈ? ከጨለማ ወደሚደነቅ ብርሃኑ ጠራችሁ ተብሎ ተጻፈ። ይህም ደግሞ በጎነቱን እንድትናገሩ ነው። የእግዚአብሔር ድንቅ ፍቅሩን እንድትናገሩ ነው። ከአእምሮ በላይ የሆነውን የማዳን ስራውን እንድታወሩ ነው፣ እንድትናገሩ ነው። ከዚህም የተነሳ የተመረጠ ትውልድ ናችሁ። የተመረጠ ትውልድ፣ ከትውልዶች ሁሉ የተለየ ትውልድ፣ ለእግዚአብሔር መንግሥት የተዘጋጀ ትውልድ፣ ክብሩን ይወርስ ዘንድ ተስፋ የተሰጠው ትውልድ ናችሁ። የንጉሱ ካህናት ናችሁ። የንጉስ ልጅ ንጉስ ነው። የንጉሱ የእግዚአብሔር ልጆች ነን። የንጉሱ ልጅ ንጉስ ነው። የንጉሱ ካህናት ማለት አገልጋዮች ናችሁ። በምድር ላይ አምባሳደሮቹ ናችሁ። የክብሩ መገለጫ ናችሁ። ቅዱስ ሕዝብ ናችሁ። የተለየ ሕዝብ ናችሁ። ብዙ ሕዝብ አለ፣ ከዛ የተለየ ሕዝብ ናችሁ። ብዙ ወገን አለ፣ የተለየ ወገን ናችሁ። ወገኖቼ እንዴት ደስ ይላል! ይህን ያደለን አምላካችን ክብርና ምስጋና ይግባው። ለማስተዋል እግዚአብሔር ይርዳን። ራሳችንን ስናይ አዎ የምንበቃ አይደለንም። እሱን ስናይ ያደረገውን ስንመለከት ግን ከመሬት ላይ አንስቶ እንኳን ቅድስና ምንም የማይገባንን የቅዱሱ ልጆች እንድንሆን አደረገን። የቅዱሱ ወዳጆች እንድንሆን አደረገን። በአዲስ ኪዳን የተጻፉ መልእክታትን ስታነቡ በየመግቢያው ላይ ለተቀደሱ ለቆሮንቶስ ክርስቲያኖች፣ ለተቀደሱ ለገላትያ ክርስቲያኖች፣ ለፊልጵስዩስ ክርስቲያኖች፣ ለተሰሎንቄ ክርስቲያኖች፣ በባቢሎን ላሉ ቅዱሳን እያለ ነው የሚጽፈው። የአዲስ ኪዳን ቋንቋ እንደዚህ ነው። ይህ ቅድስና የተገኘው ይህ ክብር የተገኘው በማን ነው? በመድኃኔ ዓለም ክርስቶስ ደም ነው። የደሙ ኃይል ቅዱሳንን በር ከፈተላቸው። ክብሮሙ ለቅዱሳን ተባለ። የቅዱሳንን ክብር ገለጠ። የተሰወረውን ገለጠ። የተሸሸገውን ገለጠ። ስለዚህ የቀደሙ አባቶቻችን ለቃል ኪዳን የበቁት በደሙ ኃይል ነው። ቅድስናን የተለማመዱት ከረከሰችው ዓለም ውስጥ ቅዱሳን ሆነው ነጥረው የወጡት በደሙ ኃይል ነው። እኛም ካለንበት የደሙ ኃይል አጥር ሆኖ ይጠብቀን። ስለዚህ እርሱ ቅድስናችን ሆኖ ተገለጠ። የተጠራንበትን ቅድስናችን እንድናይ ጥሪያችንን እንድናውቅ ነው። የጉባኤ አስፈላጊነቱ ወገኖቼ ተሰባስበን ዘምረን ለመሄድ አይደለም። ያለንን ስፍራ እንድናውቅ ነው። በተሰጠንም ስፍራ ደግሞ እንድናመልከው ዘንድ ነው። እስመ ይጸውዐነ እግዚአብሔር ለርኩስ ዘእንበለ ለቅድሳት። እግዚአብሔር የጠራን ለርኩሰት አይደለም፣ ለከንቱ ነገር አይደለም፣ ለጊዜያዊ ነገር አይደለም፣ ለቅድስና ጠርቶናል ይላል ሐዋርያው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7። ለምን ጠርቶናል? አቤት እስቲ ሁላችሁ እግዚአብሔር ለቅድስና ጠርቶናል በሉ። ክርስትና ሁለት ቦታ መርገጥ አይደለም። ሁለት ቦታ መርገጥ አይደለም። አንዴ ክርስቲያን መሆን፣ አንድ ጊዜ ዓለማዊ መሆን አይደለም። ክርስትና ሁሉንም መምሰል አይደለም። እንመስል ዘንድ የሚገባን የጠራንን ነው። ዓለምን እንዳትመስሉ ተብለናልና። ግልጽ ነው። ክርስትና አንድ ነው። እሱም የቅድስና ሕይወት ነው ወገኖቼ። ብዙዎች ዓለምንም ይወዳሉ፣ እግዚአብሔርንም ይወዳሉ። ብዙዎች ሁለት ቦታ ይረግጣሉ። ብዙዎች ያለየለትን ሕይወት ይኖራሉ። እግዚአብሔር
የተሰጠንን መስዋዕት የተከፈለበትን በሞቱ ያከበረውን ሕይወት እንድንኖር ቅዱስ ፈቃዱ ይሆንልን። ሰውየው መሽቶበት ውሃ ሞልቶበት ቆሞ ይጨነቃል። እንዳይሻገር ዋና አይችልም። በጣም ከባድ ነው። እግዚአብሔር ሆይ አንተ ሁሉን ትችላለህ እኮ ምን አለ አንዱን ግንድ አጋድመህ ብታመጣው ወይም አንድ ነገር ብታወርድ እያለ ሲጸልይ እንዳጋጣሚ እግዚአብሔር ሰማውና ትልቅ ግንድ አመጣና ከፊቱ አጋደመ። ግንዱ ግን ውሃውን የሚሸፍን አልነበረም። መሀል ላይ ነው ያለው። ግንዱ ላይ ለመሻገር ውሃውን ማለፍ ያስፈልጋል። ከዛም በኋላ ከግንዱ ወደዛ ለመሻገር ደግሞ ውሃው ላይ መራመድን ይጠይቃል። ተራመዳ ነው ጀመረ። እንደምንም ግንዱ ላይ ወጣና ተራመደና የግንዱ ቦታ ስፔሱ አለቀ። የሚቀጥለው ባህር ነው። ግንዱ አልሸፈነም። እግዚአብሔር ሆይ እባክህን አለ። ሰውየው ተሻገር፣ ግንድ ጠየቅ። ስለዚህ በግንዱ ላይ መጣ። አሁን ደግሞ ውሃውን ተሻገር አለው። ግንዱን ተወውና ተሻገር አለ። አይ እግዚአብሔር ሆይ ምርጫው ትክክል አይደለም። የቆምኩበትን ግንዱንም አልለቅም አንተንም አልለቅም፣ እንዲሁ አሻግረኝ አለ ይባላል። ስለዚህ ዓለም ውስጥ ሆነን ከዓለም የተጠራን የዓለምን ርኩሰት ተዉ፣ እኔ ቅዱስ ነኝ ቅዱሳን ሁኑልኝ፣ እኔ ልዩ ነኝ ልዩ ሁኑ ተብለን ሁለቱም ቦታ የምንረግጥ ካለን ወገኖቼ ክርስትና ሁለት ቦታ አይደለም። ለዚህ ነው እሱ ያልኖረውን ኑሮ አይደለም ኑሩ የተባልነው። እሱ የኖረውን ሕይወት ነው። አባቶቻችን የኖሩት እሱ የኖረውን ሕይወት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ እኛን ሆኖ ሲገለጥ ከኃጢአት በስተቀር ሁሉንም ሕይወት ኖሯል። እንደ ልጅ ታዟል፣ እንደ ሕፃን አልቅሷል። ሁሉንም ሆኖ ለሁሉ ብርሃን ሆነ። ብርሃናችን ሆኖ ተገለጠ። እኛ የቅድስናን ሕይወት እንድናይ የዓይናችን ቅድስና ሆኖ ተገለጠ። ብርሃናችን ሆኖ ተገለጠ። እንደዚህ ተብሎ እንደተጻፈ እስመ እምኀቤከ ነቃ ሕይወት በብርሃንከ ንርአይ ብርሃነ። የሕይወት ምንጭ ከአንተ ዘንድ ነው። ቅድስና ከአንተ ዘንድ ነው። ክብር ከአንተ ዘንድ ነው። ብርሃንን እናይ ዘንድ ብርሃንን እናይ ዘንድ አንተ ሕይወት ሆነ ተገለጥክልን እንዳለ በሱ ብርሃንነት ብርሃንን አየን። ብርሃን የሆነውን እግዚአብሔርን አየን። የማይገለጠውን አየን። ማንም ሊያየው የማይችለውን ያልታየ ነገር ግን አንድ ልጁ ተረከው ተብሎ እንደተጻፈ እሱ ብርሃን ሆኖ መጣና ብርሃናችን ሆነ። ዓይናችንን ገለጠ። ዛሬም የዓይነ ልቡናችንን ያብራልን ወገኖቼ። ሰሚዎች ብቻ ሳንሆን በቃሉ የምንኖር ያድርገን። ይህንን ካል እንግዲህ በሁለቱም ኪዳናት ያለውን ካየን አንድ ሶስት ነገሮችን ለመልእክት ብቻ እንወስዳለን። ሰፋ ያለ ርዕስ ነው። አንድ ሁለት ሶስት ነገሮችን ብቻ እንመለከታለን። እንግዲህ ቅድስና ይህ ከሆነ እንዴት እንቀደስ? ያለንባት ዓለም ፈተና የበዛባት ውድቀት የበዛበት ለሰከንድ የምትለዋውጠን ዓለም ላይ ነን ያለን። ብዙ ተግዳሮት አለብን። ብዙ ጠላት አለብን። ሰማያዊው ምድራዊው፣ የሚታይም የማይታይም፣ ረቂቁም ግዙፉ። ከዚህ ውስጥ ተለይተን እንዴት እንቀደስ? ትቀደሱ ዘንድ አጥብቃችሁ ፈልጉ ተብለናልና እንዴት እንቀደስ? የቅድስና ሕይወትን እንዴት እንኖር? ይሄ የሁላችን ጥያቄ ነው። ሶስት ነገሮችን እንመልከት። የመጀመሪያው ነገር የምንቀደስበት በተጠራን ጥሪ የምንጸናበት ብቸኛው የቅድስና ሕይወት መንገዱ በቃሉ መኖር ነው። ምንድነው ያልኳችሁ? መልሱ። በቃሉ መኖር፣ ዕለት ዕለት በቃሉ መኖር ነው። የእግዚአብሔር ቃል ያጸናል። የእግዚአብሔር ቃል ያቆማል። የእግዚአብሔር ቃል ይታደጋል። ነቢዩ እንዳለው ውስተ ልቤ አባይኩ ነቢበከ ከመ ኢያብስ ለከ፣ አቤቱ በልቤ ውስጥ ቃልህን ሰወርኩ እንዳልበድልህ። ከበደል ይጠብቃል የእግዚአብሔር ቃል። በልቤ ውስጥ ቃልህን ሰወርኩ ማለት ቃልህን አጸናው። የሰማሁትን በውስጤ አሰረጥኩኝ።
ኖርኩበት። ስለዚህ አልበድልህም፣ እንዳልበድልህ አጥር ሆኖ የሚጠብቀኝ፣ እንዳልበድልህ የሚያጸናኝ፣ እንዳልበድልህ የሚመክረኝ። የእግዚአብሔር ቃል መካሪ ነው። የእግዚአብሔር ቃል ጥሩ ወዳጅ ነው። መዝሙር 118 ቁጥር 11 የእግዚአብሔር ቃል የማይከዳ ወዳጅ ነው። በስንት ወዳጆች ተከድታቸዋል። ያልተከዳ ሰው የለም። ሰዎች ሰዎችን ይከዳሉ። ዛሬ የማይበረክተው ምንድን ነው ብዬ ብጠይቃችሁ ገንዘብ ነው ልትሉኝ ትችላላችሁ። የማይበረክተው ግን ወዳጅ ነው። ወዳጅ አይበረክትም። ሁሉም ይከዳል። ምክንያቱም ሲኖረን የሚወዱን አሉ፣ ስናጣ ይተውናል። ጥቅም ስንሰጥ የሚጠጉን አሉ፣ ሲያጡ የሚርቁን አሉ። ስንመች የሚፈልጉን አሉ፣ ሳንመቻቸው የሚተውን አሉ። የማይተወን ግን አንድ ብቻ ነው። እሱ ማን ነው? የማይተወን ማን ነው? ክብርና ምስጋና ለሱ ይሁን። የማይተወን መድኃኔ ዓለም ነው። ስለማይተወን ጠባቂ ነገር ሰጠን። የሚጠብቅ የሚያጸና የእግዚአብሔር ቃል ነው። ቤተ ክርስቲያን ጉባኤ ብላ የምትሰራው ለሌላ እኮ አይደለም፣ ቃሉን ለመስራት ነው። በምድር ላይ ያለችው መለኮታዊ ተቋም የሆነችው የእግዚአብሔር ቤት የተባለችው የእግዚአብሔር ማደሪያ የተባለችው ቤተ ክርስቲያን የምታውጀው ምክንያቱ ቃሉ ሕያው ስለሆነ ነው። ቃሉ ሕይወት ስለሆነ ነው። ቃሉ የሚያጸና ስለሆነ ነው። ቃሉ ምግብ ስለሆነ ነው። ቃሉ የሚያቆም ስለሆነ ነው። መካሪ ስለሆነ ነው። ወገኖቼ እኔ ነገርኳችሁ ቃል ሕይወት እንጂ ስጋ አይደለም አለ ጌታ። ሕይወት ነው። ለማን? አምነው ለሚሰሙ፣ አምነው ለሚቀበሉ፣ በስሜት አይደለም፣ ከልብ አምነው ለሚቀበሉ። ስለዚህ የቅድስና ሕይወት የመጀመሪያው ነገር በዕለት ዕለት በቃሉ መኖር ነው። ወይነግሮሙ እግዚአብሔር ለሕዝቡ በመጽሐፍ እግዚአብሔር ሕዝቡን የሚናገራቸው ወዳጆቹን የሚናገራቸው መስመሩ ወይም እግዚአብሔር ወዳጆቹን የሚጠራበት ቃሉ ነው። ቃሉ እኮ ነው ያላየነውን እንድናይ ያደረገን። ቃሉ እኮ ነው ጆሮቻችን ያልሰሙት፣ አይኖቻችን ያላዩት፣ በልባችን ያልታሰበውን ነገር እንድናምን ያደረገን፣ እንደተጨበጠ ተስፋ እንድናደርግ ያደረገን ቃሉ ነው። ስለ ቃሉ ክብርና ምስጋና ለእግዚአብሔር ይሁን። አታቋርጡ፣ ስሙት። ሁለተኛው ሌላኛው የቅድስና ሕይወት ንስሐ ነው። ሁልጊዜ የምንሰማው ሰምተን ግን የማንዘልቀው፣ የምንታደስበት፣ የምንነጻበት፣ ስብራታችን የሚጠገንበት ንስሐ ነው። ሌላኛው የቤተ ክርስቲያን ሕይወት የንስሐ ሕይወት ነው። ምክንያቱስ እንወድቃለን፣ በንስሐ እንነሳለን፣ እናድፋለን፣ በንስሐ እንታደሳለን። ጊዜ ገደብ በዛ የለም። አቤት በሰው እጅ ቢሆን ኖሮ ምን ይውጠን ነበር? ምን ይውጠን ነበር ወገኖቼ? ውሃ እኮ በሰዎች እጅ ስለገባ ካልከፈል ይቆረጣል መስመሩ። መብራት በሰዎች እጅ ስለሆነ ካልከፈልን ይቆረጣል፣ ይያዝብናል። አቤት ይህ ሕይወት ንስሐ በሰው እጅ ቢሆን ኖሮ ስንት እንጠየቅ ነበር። ያላቸው ብቻ ይቀድሙን ነበር። እግዚአብሔር አምላክ ግን በደሙ ከዋጀን በኋላ ነፃ ስጦታ አድርጎ የሰጠን፣ ስንወድቅ የምንነሳበት፣ ስናድፍ የምንታደስበት ንስሐን ሰጠን። ክብርና ምስጋና ለእግዚአብሔር ይሁን። እንዲህ ያለ ኃጢአታችንን ብንናዘዝ አለ ቅዱስ ዮሐንስ ከ12 ሐዋርያት አንዱ ዮሐንስ ድንግል ነው። ዮሐንስ ንጹሕ ዮሐንስ የሚመስለው የሆነ በንጽህና በቅድስና የለየው ቅዱስ ዮሐንስ ራሱን ከኛ ጋር ቆጥሮ እንደዚህ አለ፣ ኃጢአታችን ብንናዘዝ እርሱ ከኃጢአታችን ሊያነጻን የታመነ ነው። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ። የጌታችንም የመድኃኒታችን የኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት በቀራንዮ የፈሰሰው ለሁሉ የፈሰሰው ለአመነው የሆነው ደሙ ከኃጢአት ሁሉ
ከበደል ሁሉ ያነጸናል አለ ቅዱስ ዮሐንስ። ክብርና ምስጋና ለሱ ይግባው። ስለ ኃጢአት አይደለም የሚጨንቅህ፣ ስለ በደል አይደለም የሚጨንቅህ፣ እሱ አይደለም የሚጨንቅህ። ቢኖር ግን ማትመለስ ከሆነ ነው። እግዚአብሔር አንድም ስፍራ ላይ አንተ ይህን ኃጢአት ለምን ሰራህ፣ አንቺ ለምን ይህን ሰራሽ ያለበት ስፍራ አናገኝም። ነገር ግን ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ፣ ዳግም እንዳትበዲ ብሎ ሲቀበል ነው የእኛ ጌታ የሰማነው በቃሉ የተጻፈው። ስለዚህ ኃጢአተኞች፣ በደለኞች በኃጢአት ቀ ያሉትን ሁሉ እግዚአብሔር ይጠራል። የሚጠራው ሊያነጻ ነው፣ ሊያዘጋጅ ነው። የሚመጣበት ጊዜው ሰዓቱ ስለማይታወቅ ሁሉም ተዘጋጅቶ እንዲቆይ ነው። የቅድስና ሕይወት ነውና ንስሐ ወደዛ የሚያደርሰን ነው። ቅዱስ ሉቃስ በሐዋርያት ሥራ እንዲህ ብሎ ጽፎልናል ስለ ንስሐ። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። የሐዋርያት ሥራ ምዕራፍ 17 ከቁጥር 30። ይህን ቃል አብረን እንለዋለን። ሁላችሁም አብረን እንለዋለን። የእግዚአብሔር ጥሪ ነው። የንስሐ ዝግጅት ነው። በየቦታው ሰውን እግዚአብሔር የሚጠራበት ቃል ነው። ቅዱስ ሉቃስ የጻፈልን እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። እግዚአብሔር እያዘዘ ነው ያለው። ቤተክርስቲያን እየተናገረች ነው ያለችው። የእግዚአብሔር ንግግር፣ የእግዚአብሔር ጥሪ ሰዎች በቅድስና ሕይወት እንዲኖሩ ነው። ያ ደግሞ የሚሆነው በንስሐ ነው። ጆሮአችን ስለጠገበ ለንስሐ የምንሰጠው ቦታ በጣም ቀላል እንደሆነ ይሰማኛል። ሁሉ ጊዜ የምንሰማው ነው የምንሰበከው ነው እንላለን። ግን ከምንም በላይ አስፈላጊ፣ ከምንም በላይ መቼም ውሃ ካልጠፋች እንጂ ሻወር ቤትህ ካለ ሻወር ሳትወስድ አትውልም። ሻወር ካልወሰድክ ምን እንደሚሰማ ስሜትን ታውቀዋለህ። ከወሰድክ በኋላ ደግሞ ምን አይነት ስሜት እንደሚመጣ ታውቃለህ። ይኸውልህ ንስሐ ከዛ በላይ ነው። ንስሐ ከኃጢአት የሚያነጻ አዲስ ምዕራፍ የሚከፍት አዲስ ሕይወት የሚሰጥ። እንደውም ቅዱሳን እንደዚህ ብለዋል። ንስሐ እኮ ዘማዊውን ድንግል ያደርጋል እኮ ብለው ጽፈውልናል። ኃጢአተኛውን ጻድቅ እስከ ማድረግ ድረስ የሚደርስ ኃይል ነው። በንስሐ ውስጥ የክርስቶስ የደሙ ኃይል አለ። በንስሐ ውስጥ እኮ ኃጢአትን የሚያስተሰርየው እሱ ራሱ ባለቤቱ ነው። እናንተ ለንስሐ አባቶቻችሁ ኃጢአት ትናዘዛላችሁ አይደል? ትናዘዛላችሁ መቼም ብዬ አምናለሁ። እንዴት ትናዘዛላችሁ? አንዳንዱ ብልጣብልጥ ንስሐ አባት እዚህ ይይዛል። ኃጢአቱን የምናዘዘው ራቅ ብሎ ሄዶ ነው። እሱ እግዚአብሔርን ማታለል ነው። ሰዎች ብታማርጥ ብትቀያይር ምንም ነገሩ ያው ነው። እዛኛው ጋር ያለውም እግዚአብሔር ነው፣ እዚህ ያለውም እግዚአብሔር ነው። እግዚአብሔርን መሸወድ አይቻልም። እንስማማለን? እግዚአብሔር መሸወድ አይቻልም። ስትናዘዙ በኃጢአታችሁ ካህኑ የእግዚአብሔር ተወካይ የሆነው በምድር ላይ እግዚአብሔርን ወክሎ አናዛዥ የሆነው ካህኑ ምንድን ነው የሚላችሁ? ማን ይፍታችሁ ነው የሚለው። ማን ይፍታ ነው የሚለው? እኔ ፈትቻለሁ ይላል። ስልጣኑ የማን ነው? የእግዚአብሔር ነው። ተመልከቱ። ንስሐን ከዚህ አንጻር ነው ማየት ያለብን። ንስሐ ስንገባ በገባንበት ሰዓት፣ በገባንበት ቅጽበት ከኃጢአታችን የሚለየን፣ ኃጢአታችንን ከኛ የሚያርቅ፣ የወደቀው ማንነታችንን አክብሮ የሚያነሳ ብቸኛው እሱ መድኃኔ ዓለም ክርስቶስ ነው። ክብርና ምስጋና ለሱ ይሁን። አንድ ነገር ብቻ ሊጨምርና ይበቃኛል። ሶስተኛው የቅድስና ሕይወት ይቅርታ ነው። ምንድነው ያልኳችሁ? የቅድስና ሕይወት ከረከሰችው ዓለም የሚለየን፣ በረከሰችው ዓለም ውስጥ ልዩ ወገን የሚያደርገን፣
ቅዱስ ሕዝብ የሚያደርገን ሌላው ይቅርታ ነው። ቅድም እንዳልኩኝ ልክ እንደ ንስሐ የተናቀ የተተወ ቀላል ነገር የመሰለ ልንለማመደው ያልቻልነው ተኮራርፈን እንጸልያለን፣ ተኮራርፈን በዓላትን እናከብራለን፣ ተኮራርፈን አንድ ማዕድ እንቆርሳለን፣ ተኮራርፈን ከአንዱ ማዕድ ቅዱስ ሥጋውን እንቀበላለን፣ ክቡር ደሙን እንጠጣለን። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይቅር ይበለን። ይህን የተናገረው እሱ ራሱ ባለቤቱ መድኃኔዓለም ክርስቶስ ነው። ምንድን ነው ያለው? እናንተ ግን ይላል ይቅር ተባባሉ። ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። አያችሁ፣ የተናገረው ባለቤቱ የማይታበል ቃል ነው። እናንተ ግን በሉ እስቲ ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። አሁን አንድ ክርስቲያን ይቅር እንዲባልለት ምን ማድረግ አለበት? እሱ ራሱ ይቅር ማለት አለበት። ይቅር እንዲባልለት ከፈለገ እሱ ወንድሙን እህቱን ይቅር ማለት አለበት። በደሉን ማራገፍ አለበት። በሌላ ስፍራ ላይ እንዲህ የሚል አለ፣ አንተ መባ የምታቀርብ መስዋዕት ለእግዚአብሔር ይዘህ የመጣህ መጀመሪያ አንዳች በውስጥህ ቢኖር ይላል። አንዳች በውስጥህ ቢኖር ማለት ያስቀየምከው፣ ያስቀየመ፣ የበደልከው፣ የበደለ ካለ ሄደ ከሱ ጋር ጨርስ ይላል። ከሱ ጋር ጨርስ። እግዚአብሔር እኛን ይቅር ለማለት የእኛን ይቅር መባባል ይፈልጋል። ምክንያቱም ሁላችንም ልጆቹ ነና። እግዚአብሔር ለእኛ ይቅርታውን ሊሰጠን እኛ እርስ በርሳችን ልንሰጣት ይፈልጋል፣ ያስቀድማል። ብዙዎቻችን ግን ጠንካራ ልብ አለን፣ ድንጋያኛው ልብ ያልወጣልን፣ ያልተቀየረ፣ ያልተነካ ኃይለኛ የእግዚአብሔር ቃልን የሚያነጥር ልብ አለ። ይቅር ተባባሉ ስንባል አሻፈረኝ የምንል እኮ ሰዎች አለን። በጣም ከባድ ነው። ወንጌል እንዲህ እየተሰበከ የእግዚአብሔር ቃል እንዲህ እየተነገረ እግዚአብሔር በሕይወታችን ብዙ ነገር እያደረገ ይቅር በሉ፣ ያውን ካህኑ ቆሙ። አላደርገውም በመቃብሬ ላይ እንዳይቆሙ፣ በመቃብሬ ላይ እንዳትቆም አልፈልግም። ወይም ደግሞ ሻል ያለው ልምከርበት ይላል። አቤት አቤት አቤት! ጊዜ በማን እጅ ነው ያለው? በማን እጅ ነው ወገኖቼ? የጊዜው ካልኩሌሽን በማን እጅ ነው ያለው? ከዚህ ደቂቃ በኋላ ያለውን እናውቃለን። ምን እንደሚሆን አናውቅም እኮ። አንዱ ድካም ወገኖቼ፣ እግዚአብሔር ሁሉን ነገር ሰጥቶን ሁሉን ነገር በእጃችን አድርጎ የጊዜው ሁኔታ ግን በሱ እጅ ነው ያለው። ብዙ እቅድ አለን፣ የሳምንታት፣ የወራት፣ የዓመታት እቅድ አለን። ከዛ ግን ልንደርስ የምንችለው ማን ሲፈቅድ ነው? የዛሬ ምሽትንም አናውቅም። ታዲያ ማታውቀውን ጊዜ እስቲ ልምከርበት ትላለህ? ይቅር ብለህ በደልህን አራግፈ በሰላም ተኝተህ ከማደር በዚህ ውስጥ ያሉ ሰዎች ስላሉ ነው። ስለማውቅ ስለሚሰማኝ ነው። እግዚአብሔር ይቅር ይበለን። ዝም ብላችሁ ሰሚያን የምትሰሙ ብቻ እንዳትሆኑ አደራችሁ። ይህን ቃል ከሰማችሁ ይቅር ተባባሉ። ነነዌን መጾም በይቅርታ ነው። ነነዌን መጾም በንስሐ ነው። ነነዌን መጾም በቃሉ መኖር ነው። ኦርቶዶክሳዊ አስተምሮ ይሄ ነው። እኛ ይቅር የምንባባል ከሆነ ለምድራችን እግዚአብሔር ይቅርታን ይሰጠናል። እኛ ይቅር ስንባባል ይቅርታ ማለት ለእያንዳንዳችን ፈውስ ነው። ከውስጥ ያለውን የሚበላህን እየተገላበጥክ የምታድርበትን እሱን እኮ ማውጣት ማለት እኮ ነው። እንደ ጥሩ ኦፕራሲዮን ስንደረግ በሽታውን ከውስጣችን አውጥቶ እንደገና የቀደደውን መልሶ እንደሚሰፋ ሁሉ ይቅርታ ከውስጣችን ያለውን የሚበላንን እንደ ነቀዝ ልባችን የሚያቆስለውን ከውስጣችን አውጥቶ በሰላም እንድንተኛ ያደርገናል። እኛ ሰላም ስንሆን ምድራችን ሰላም ትሆናለች። እኛ ሰላም ስንሆን ሌላውም ሰላም ይሆናል።
ክብርና ምስጋና ለመድኃኔዓለም ይሁን። ለምድራችን ሰላም እንዲመጣ እኛ ይቅር መባባል አለብን። በቅዱስ ማቴዎስ ደግሞ የተጻፈው እንዲህ ይላል፣ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ ይላል፣ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። ማቴዎስ ወንጌል 18 ቁጥር 35። እንዴት የሚከብድ ነገር ነው! ከእናንተ እያንዳንዱ ወንድሙን ይቅር ካላለ፣ ከእናንተ እያንዳንዱ እህቷ ወንድሟን ይቅር ካላለች እግዚአብሔር እንዲሁ ያደርግባችኋል። ይሄ እግዚአብሔር ቃል ነው ወገኖቼ። ዘመናት የማይለውጡት ዘመን ተሻጋሪ ጊዜ የማይገድበው ሕያው ቃል ነው። እኛ ኃላፊዎች ነን፣ ሰዎች ነን። ይሄ ቃል ግን የሚያልፍ አይደለም። ይሄ ቃል ሕያው ነው። ይሄ ቃል የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ስለሆነ በቅድስና ሕይወት ለመኖር ከፈለግን ለቃሉ ክብር መስጠት ያስፈልጋል። እኛ ይቅር ስንባባል እንቆቅልሽ የሆነብን በምድራችን ላይ ያለው ነገር ሁሉ ይፈታል። እግዚአብሔር ይፍታል። ስናጠቃልለው የቅድስና ሕይወት ነው ስንነጋገር የቆየነውና በሁለት ነገር እናጠቃልላለን። በሁለት ነገር፣ እሱም ከሰው ጋር ሰላም፣ ከእግዚአብሔር ጋር ቅድስና። ከሰው ጋር ሰላም፣ ከእግዚአብሔር ጋር ቅድስና። እግዚአብሔር ቅድስናን ይፈልጋል፣ ሰው ሰላምን ይፈልጋል። ከሰው ጋር ሰላም፣ ከእግዚአብሔር ጋር ቅድስና። ሰምታችሁኛል? ከሰው ጋር፣ ከእግዚአብሔር ጋር፣ ከሰው ጋር፣ ከእግዚአብሔር ጋር ቅድስና። ሐዋርያው ነው ይሄንን ያለው። ቃሉን እናነባለን። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። የዕብራውያን መልእክት ምዕራፍ 12 ከቁጥር 14 ላይ ያለ ቃል ምንድን ነው ያለው? ከሰው ሁሉ ጋር ሰላምን ተከታተሉ። ከሰው ሁሉ ጋር ምንም ተከታተሉ? ሌላ ስፍራ ላይ ወእመሰይት ካለክሙ ይላል። ደግሞ እምቻላችሁ ቢሆን ይላል። ደግሞ ሌላ ስፍራ ላይ እምቻላችሁ ከሆነ ከባድ ነውና፣ የሰው ልብ ከባድ ነውና፣ ዓለም ከባድ ነውና፣ በዓለም መኖር በጣም ከባድ ነውና እምቻላቸውስ ቢሆን ከሰው ሁሉ ጋር በሰላም ኑሩ ይላል። ሌላ ስፍራ ላይ ከሰው ሁሉ ጋር ሰላምን ተከታተሉ። ከነማን ጋር? ከሚያምኑትም ከማያምኑም፣ ከሚመስሉንም ከማይመስሉንም። ለሰዎች ስጦታችን ሰላም፣ ከሰዎች ለእኛ ሰላም። ሰላምን ተከታተሉ፣ ከሰው ሁሉ ጋር በሰላም ኑሩ ካለ በኋላ ትቀደሱ ዘንድ ደግሞ ፈልጓል። የቅድስና ሕይወት የሚፈለግ ነው። ጥረት የሚጠይቅ ነው። ሂደት የሚጠይቅ ነው። የሚያድግ ነው። ክርስቲያን ዛፍ ነው፣ ተክል ነው። ተክል እንደሚያድግ፣ እንደሚያለመልም፣ እንደሚያፈራ እንደዚሁ ክርስቲያን በቅድስና ሕይወት በክርስትና ሕይወት ያድጋል። እየጨመረ እየተገነባ ይሄዳል። ትቀደሱ ዘንድ ፈልጉ አለ። ፍለጋው ይሄ ነው፣ ማደግ ነው። ፍለጋው መጨመር ነው። ፍለጋው ጥረት ነው። ፍለጋው ሂደት ነው። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ያለምን አቤት እንዴት አመሻችሁ? ሰምታችሁኛል? ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም። ያለምን አቤት ያለ ቅድስና በሉ እንጂ ትቀደሱ ዘንድ ፈልጉ። ያለ እርሱ የሚለው ቅድስናው ነው። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። በአነሳሳችንም እንዳየነው መነሻ ያደረግነው የመጽሐፍ ቅዱስ ክፍላችን እኔ ቅዱስ ነኝና ቅዱሳን ሁኑ፣ በኑሯችሁ ሁሉ ቅዱሳን ሁኑ እንዳለ ሁሉ እዚህ ስፍራ ላይ ከሰው ጋር ሰላምን ተከታተሉ አለ። ትቀደሱ ዘንድ ደግሞ ፈልጉ። ያለ እርሱ ያለ ቅድስና እግዚአብሔርን ማየት የሚችል የለምና። ስለዚህ የቅድስና ሕይወት በቃሉ መኖር ነው። በንስሐ መታደስ ነው። በይቅርታ ሕይወት መኖር ነው። ያስተማረን የመከረን አምላካችን ክብርና ምስጋና ይግባው። ይቆየን።